ኩል እንዳትኳሉ በእግዚአብሔር። አንደኛ ነገር ኩሉን ከደብተራ እጅ ከገዛችሁትና ደብተራ ከሰጣችሁ ወይም የሆነ የሚሰጧችሁ ሰዎች ካሉ የፍየል ስጋ አቃጥለው አሳርረው ወቅጠው ከሰል፣ ከዛም ደግሞ ሌላም ደግሞ ጉንዳን ቆልተው ጉንዳን ስጋ ያበሰብሱና ቀቅለውት መጀመሪያ ስጋውን ይቀቅሉታል። ከዛ ሳር ላይ ይወረውሩታል። ከዛ ጉንዳን መጥቶ ሲወረውና ሲያፈላ ጉንዳኑን ሰብስቦ በመብረ ምጣድ ጉንዳኑን ቆልቶ ወቅጦ አቀላቅሎ ናሃቤ ብሎ ይለዋል፣ ይደግምበታል። ከዛ ሸዋ ስታደርገው 100 ሻማ አምፖል ይሆንና በሰይጣን ማለት ነው ሰብሰብ እያደረገ ቡዳ መብላት ይጀምራል ማለት ነው። ይሄ ነው፣ ሌላ ነገር የለውም። አይንን ባሰፋ ቁጥር ሊበላ ነው። መጽሐፍ ቅዱስ አይቶ ወይም ገነትና ጽድቅን አይቶን አይደለም ቡዳ አይኑን ከፍቶ የሚያስበላ። ጨለማ ሞቱን ነው የሚያሸት። ስለዚህ የወንድ ኩል የሚኳሉ ሰዎች ደግሞ የሚገርሙ ናቸው። በጣም ብዙ ቦታ በተለይ አረብ ሀገራት ላይ ይሄ ነገር በጣም ይዘወተራል። አይታችኋል ቪዲዮ ላይ ወንድ ሆኖ ኩል ሲኳል ምን ማለት ነው? አንዱ ይሄ ነው እንግዲህ የሴት ዛር አይነት ላይ ያለችባቸው ወንዶች ይኳላሉ። ጥፍር ቀለም ደግሞ እቺን የሚቀባዋል፣ እቺኛዋን ሁለቱን ጣት ማለት ነው። የቀለበት ጣትና የማርያም ጣት። ይሄ ማርያም ጣት ጥፍር ቀለም የሚቀቡ ሰዎች አቴቴ የምትባለዋ ዛር ያለችባቸው ቤተሰብ ውስጥ ያሉ ናቸው። ለምን? የቤቱ እናት የማርያም ጣት ስለምንል እናት ማርያም እናታቸው ስለሆነች የቤቱ እናት እኔ ነኝ ብላ አቴቴ ጨሌዋ መቀየሯ ነው ልጅነትን የሚያሳየው። ይሄ ደግሞ ባልነትን ወይም ሚስትነትን የሚያሳየው ጋብቻን የሚያሳየው ቃል ኪዳንን። ሁለቱን ወንዶች ጥፍር ቀለም ሲቀቡ ወይም ደግሞ ጥፍራቸውን ሲያሳድጉ አላያችሁ? ወንድ ሆነው እንዲህ እያለ ይላል አይደለ? ወንድ ሆነው እኮ ነው። እኔ በጣም የሚገርመኝ ምን አይነት ነገር ጥፍር ወንድ ልጅ ጥፍር ያሳድጋል? ጥፍር ፀጉር ማሳደግ ይሄ ያጋንንት አሰራር ነው። ወንድ ሆኖ ፀጉሩን የሚያሳድግ ባህታዊ ወይም ተባህተወ ወንድ ብቻ ሆነ። እንስት ሴት ነች፣ ተባዕት ደግሞ ወንድ ነው። ባህታዊ ማለት ደግሞ ተባዕተው ወንድ ብቻ ሆነ፣ ብቻውን ሆነ፣ ለክርስቶስ ተለየ፣ ወደ ከተማ የማይመጣ መልእክት ለመናገር ብቻ መጥቶ ተናግሮ የሚመለስ ማለት ነው። ይሄ ደግሞ ናዝራዊ ማለት ነው። ለክርስቶስ የተለየ ወይም ለእግዚአብሔር የተለየ ማለት ስለሆነ ፀጉሩን አይነካም። በቃ ትውፊት ነው። ይሄ ከኦሪት ጀምሮ የመጣ ትውፊት ነው። ቅዱስ ትውፊት ይባላል። ከዚህ ውጭ ራስ ተፈሪያን የምትሏቸው ይሄ ጉድሩ የምትሉት ቃልቻው ምናምን የምትሉት በሙሉ ኮርጆ ነው። ልክ እንደ መቁጠሪያው ማለት ተፍሲር እንደሚለው እጣን ስንል ዋንጃ ይላል። እኛ ዳቤ ስንል ቤተክርስቲያን እሱ ቡና ቁርስ ይላል። እኛ ጸበል የቅዳሴ ጸበል ስንል እሱ ደግሞ ቡና ጠጡ ይላል። ያ ይኮርጃል። እዚህ ጋርና እዛ ጋር መኮረጅ ይወዳል። እና ልክ እንደዛ ሁሉ ይሄ ፀጉራቸውን አጎፍረው ፀጉራቸውን አሳድገው ቤተክርስቲያን የሚመጡ ታቦት ለመሸኘት የሚሞክሩ ምንም ችግር የለው ምን አገባ እግዚአብሔር ሳይከለክለኝ አንተ ምንድን አትበሉ ባካችሁ። ፀጉራችሁን ያሳደጋችሁ ሰዎች ወንዶች ሰው ሲነግራችሁ ትንሽም ቢሆን እግዚአብሔር በዛ በኩል መቶ ሊያናግርህም ሊሆን ይችላል። እግዚአብሔር በአንድም በሌላ መንገድ ይናገራል። የሰዎች ግን አያስተውል የሚባለው ይሄ እኮ ነው። ኢዮብ 33:14 ላይ እግዚአብሔር በአንድም በሌላ መንገድ ይናገራል። በሆነ በኃጢአተኛ ሰው መቶ ሊነግር ይችላል። በጻድቅም ወይም ደግሞ በአገልጋይም በሆነ ሰውም አስመስሎ ሊነግር ይችላል። የግዴታ ራሱ ወርዶ ፀጉርን ላጨው ማለት የለበትም። በቃ ይሄ የአውሊያ የቃልቻ የጉድሩ ወይም ደግሞ የወሰንግላ ዘር ያለባቸው ሰዎች ናቸው ፀጉራቸው የሚያሳድጉ ወንዶች። እና እባክህን ፀጉርህን አታሳድግ ሲባል አንድ ሰው እሺ ብሎ መስማት ያለበት ባላወቀበት ዘመን ያሳደገውን ፀጉሩን ሲያውቅ መላጨት አለበት እንጂ ሲያውቅ ግትር መሆን የለበትም። ደሞስ ምን ይጠቅማል? ብዙ ጊዜ ፀጉራቸው የሚያሳድጉ ሰዎች ወንዶቹ ፊታቸው ሙጥጥ አድርጎ ነው የሚያከሳቸው። ይከሳሉ። ፀጉር ደም ያከሳል ይባላል ወንዶቹን በተለይ። እና በተሻለ መጠን እንደው እባካችሁን ይሄ ዛር መንፈስ ያለባችሁ ጉዱሩ ምናምን እንደዚህ በቤተሰባችሁ ደግሞ የተለያየ ባዕድ አምልኮ የሚመለክ ቤተሰብ ውስጥ ሆናችሁ ስለ መጽሐፍ ቅዱስ ሲነገር ስለ መንፈሱ ሲነገራችሁና ተው ስትባሉ ለመስማት ቅርብ ሆኑ እንጂ ልባችሁን አታደንድኑት። ፈርዖን ልቡን አደንድኖ አልተጠቀምም። በኤርትራ ባህር ሰምጦ ነው የሞተው ከነ ሰራዊቱ።